ኢትዮጵያ የባህር በር ባለቤት ለመሆን በዲፕሎማሲያዊ መንገድ የምታደርገው ጥረት በኢራን መንግስት በኩል ተገቢና የሚደነቅ ስትል ደገፈች። የኢትዮጵያ የባህር በር ፍላጎት ከሀገሪቱ የኢኮኖሚ እድገትና የህዝብ ብዛት ጋር የሚመጥን ነው ሲሉ አምባሳደር አሊ አክበር ራዛኒ ተናግረዋል። በኢትዮጵያ የኢራን እስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር አሊ አክበር ራዛኒ ከአሃዱ መድረክ ጋር በነበራቸው ቆይታ የኢትዮጵያ መንግስት ጥያቄውን በሰላማዊ መንገድና በድርድር ለመፍታት እያደረገ ያለውን እንቅስቃሴ ለቀጠናው መረጋጋት ወሳኝ መሆኑን አረጋግጠዋል። አምባሳደሩ እንደገለጹት የኢትዮጵያ ወቅታዊ የኢኮኖሚ አቅምና የህዝብ ብዛት የራሷ የባህር በር መዳረሻ እንዲኖራት የሚጠይቅና ከሀገሪቱ ቁመት ጋር የሚመጥን ነው ሲሉም ተደምጠዋል። ሂደቱ በድርድርና ለሀገሪቱ ዋስትና በሚሰጥ መልኩ መከናወኑ ለቀጠናዊ ትብብርና ለኢኮኖሚ ትስስር የላቀ ጠቀሜታ እንዳለው ተመልክቷል። ይህ የኢራን ይፋዊ ድጋፍ ኢትዮጵያ በታላቁ የህዳሴ ግድብና በብሔራዊ ምክክር በኩል ለምታከናውናቸው ስራዎች ጋር ተዳምሮ ለአፍሪካ ቀንድ ያላትን ጂኦፖለቲካዊ ተጽዕኖ ወደ አዲስ ምዕራፍ እንደሚያሸጋግረውም ይጠበቃል።